ንቃተ ህሊና ከስቃይ መውጫ መንገድ። የማንም ህይወት ከህመምና ስቃይ ሙሉ በሙሉ ነፃ አይደለች። ስቃይና ህመምን ማስወገድ ነው ወይስ ከስቃዮቻችን ጋር መኖርን መላመድ ነው ያለብን? መልሱ በዚህ ቪዲዮ ላይ ታገኙታላችሁ። ከኛ ጋር ቆዩ። ይህ ጸዳል ዩቲዩብ ነው። አብዛኛው የሰው ልጅ ሐዘን ወይም ስቃይ አላስፈላጊ ነው። ተቆጣጣሪ የሌለው የአእምሮ ህይወታችሁን እስኪመራው ድረስ በራሳችሁ ላይ ስቃይን ትፈጥራላችሁ። አሁን በራሳቸው ላይ የምትፈጥሩትን ህመም በመቃወማችሁና እምቢተኛ በመሆናችሁ የሚመጣ ነው። ይህ እምቢተኝነት ከሐሳብ አንጻር የግምታዊ ፍርድ ቅርጽ ሲኖረው፣ ከስሜት አንጻር ደግሞ አሉታዊነት ወይም ኔጌቲቪቲ ይባላል። አሁንን በተቃወማችሁ መጠንና ራሳችሁን ከአእምሮ አንጻር ከገለጻችሁ የስቃያችሁ ክብደት ይጨምራል። ይህ ማለት ደግሞ በሌላ አገላለጽ አሁን በተቀበላችሁ ልክ ከስቃይና ህመም ነፃ ትሆናላችሁ። ከስግብግብ አእምሮ እስረኝነት ነፃ ትወጣላችሁ። አእምሮ ለምን አሁንን ይቃወማል? መልሱ ከኛ ጋር ቆዩ ነው። ምክንያቱ ይህ ነው። አእምሮ ጊዜን በተለይ ያለፈውና የወደፊቱን ካልተጠቀመ በስተቀር መስራት ወይም ማንነታችሁን መቆጣጠር አይችልም። ስለዚህ በጊዜ ያልተገደበውን አሁን እንደ ስጋት ይመለከተዋል። ጊዜና አእምሮ ፈጽሞ የማይነጣጠሉ ናቸውና ነው። የሰው ልጅ የማይኖርባት ወይም የእንስሳትና እጽዋት ብቻ መኖሪያ የሆነችውን ምድር አስቡ። ያለፈና የወደፊት የሚባል ነገር ይኖረዋል? ስለ ጊዜ ማውራት እንችላለን? አንድ ሰው ለምሳሌ ስንት ሰዓት ነው ወይም ዛሬ ቀኑ ምንድን ነው የሚል ጥያቄ ቢያነሳ ትርጉም የለሽ። አንድ ዛፍ ወይም ማሞራ ለሰውየው የሚሰጡት መልስ ምናልባት እንዲህ የሚል ይሆናል። የምን ጊዜ? አሁን ነዋ። ጊዜው አሁን ነው። ሌላ ምን አለ? በዚህ ዓለም ለመኖር ጊዜና አእምሮ ያስፈልጉናል። ይሁንና ቀስ በቀስ ሁለቱ ህይወታችሁ ሙሉ በሙሉ የሚቆጣጠሩበት አጋጣሚ ይፈጠራል። የዚያኔ ነው ህመም፣ ስቃይና ሐዘን የሚከሰቱት። አእምሮ ሙሉ በሙሉ እናንተን መቆጣጠር ይችል ዘንድ አሁን የምንለው ቅጽበት ባለፈውና በወደፊቱ ጊዜ ይሸፍነዋል። በዚህም የተነሳ ከእውነተኛ ተፈጥሯችሁ ጋር የማይነጣጠለው ማንነታችሁ በአእምሮ ይደበቃል። በየጊዜው የሚጨምር የጊዜ ሸክም በሰው ልጅ አእምሮ ውስጥ ተጠራቀመ። በዚህ ጊዜ ክምችት ውስጥም ከቀድሞ ጊዜ ጀምሮ የተጠራቀመ ህመምና ስቃይ ይገኛል። በራሳችሁ በሌሎች ላይ ስቃይ መፍጠር ካልፈለጋችሁና ተጨማሪ ስቃይ ማጠራቀም እንደሌለባችሁ ካመናችሁ አስፈላጊ የሚባል ጊዜ መፍጠር አቁሙ። ሰዓት መፍጠር እንዴት ማቆም ይቻላል? አሁናዊ ቅጽበት እንዳላችሁ ብቻ ተረዱ። የህይወታችሁ ተቀዳሚ ትኩረት አሁን ላይ አድርጉ። ለአሁናዊ ቅጽበት ብቻ አዎ በሉ። ያላችሁን ነገር እንደመቃወም ምንም ሞኝነት አለ? ሁል ጊዜ አሁናዊ የሆነች ህይወታችሁን መቃረን አላዋቂነት አይደለምን? ያለውን ነገር ተቀበሉ። ህይወትን አዎ እሺ በለዋት። የዚያኔ ህይወት ከናንተ ተቃራኒ ሳትሆን ከናንተው መስመር መሆኗን ትጀምራለች። አሁናዊ የምንለው ቅጽበት ተቀባይነት የሌለው በስቃይና በስቃይ የተሞላና አስከፊ። አሁናዊ ቅጽበት እንዲህ እንዳለ ነው። አእምሮ በማያቋርጥ ሂደት ፍርድ እየሰጠና አሁንን እየተረጎመ እንዴት ከስቃይ ሐዘን እንደሚፈጠር በትኩረት ተመልከቱ። የአእምሮን አሰራር በጥንቃቄ በመመልከት ከተቃውሞ መስመር መውጣት ትችላላችሁ። የዚያኔም አሁናዊ ቅጽበትን ፈቅዳችሁ ትቀበላላችሁ። በዚህ መንገድ የውስጣዊ ነፃነትና እውነተኛ ሰላምን መቅመስ ትጀምራላችሁ። መጀመሪያ ተቀበሉ፣ ከዚያ አድርጉ። አሁናዊ ቅጽበትን የሚያመጣውን ማንኛውም ሁነት እንደ ምርጫችሁ አድርጋችሁ ተቀበሉ። ሁልጊዜ ከእርሱ ጋር ተንቀሳቀሱ እንጂ አትቃወሙት። አሁኑን ወዳችሁ እንጂ ጠልታችሁ አታድርጉት። ያለፈ ጊዜ ህመም የከረመን የስሜት ህመም ማስወገድ። ያለፈ ጊዜ ህመም የከረመ ስሜት ህመምን ማስወገድ እንዴት እንደሆነ አብረን እናያለን። የአሁናዊ ቅጽበት ኃይል መጠቀም ካልቻላችሁ እያንዳንዱ ስሜታዊ ጉዳት በውስጣችሁ ስቃይ እያኖረ ይቀጥላል። ካለፈው ዘመን ጀምሮ የተጠራቀመው የስሜት ህመማችሁ ለአእምሮና አካላዊ ስቃይ ይዳርጋችኋልና ነው። ይህ ክምችት ከሕፃንነታችሁ ጀምሮ ዓለም ባለማወቅ የፈጸመችባችሁን የስሜት ስቃይና ጉዳት ይጨምራል። በዚህ መንገድ ውስጣችሁ የተከማቸው አሉታዊ ኃይል ኔጌቲቭ ኢነርጂ ሰውነታችሁና አእምሮአችሁን ይቆጣጠረዋል። ይህ ክምችት የቀድሞ ጊዜ ስሜት ወይም የከረመ ስሜት ህመም ፔን ቦዲ የሚባለው የስሜት ስቃዩ በሁለት መልክ ይገኛል። የመጀመሪያው የተደበቀ ወይም የተሰወረ ዶርሚናንት እና በስራ ላይ ያለ አክቲቭ በመሆን ላይ። ሁለቱም ተመሳሳይ ስሜት የላቸው። የስሜት ህመም ብዙ ጊዜ 90% ያህል የተደበቀ ሆኖ በሐዘንተኛ ሰዎች ውስጥ ይኖራል። የስሜት ታዲያ በተለያዩ ሁኔታዎች 100% ተንቀሳቃሽ አክቲቭ መሆን ይችላል። ብዙዎች
የስሜት ህመምን ፔን ቦዲ በውስጣቸው አምቀው አብረው ይኖራል። አንዳንዶች ደግሞ ካለፈው ጊዜ ችግር ገጠሜ ጋር በተያያዘ ለስሜት ህመም ይዳረጋሉ። በውስጣቸው የተደበቀው ዶርሚናንት የስሜት ህመም ካለፈው ጊዜ ስቃይ ጋር የተገናኘ በመሆኑ ተመሳሳይ ገጠመኝ በቀላሉ ከተኛበት ሊቀሰቅሰው ይችላል። የስሜት ህመምን ፔን ቦዲ አንዳንዴ አደገኛ፣ ሌላ ጊዜ ደግሞ ያን ያህል ጉዳት የማያስከትሉ ይሆናሉ። አንዳንዶች ላይ ስሜታዊ ጫና ሲፈጥሩ፣ ሌሎች ላይ አካላዊ ጉዳት ሊያስከትሉ ይችላሉ። አንዳንዴ ሌሎች ላይ ጉዳት እንዳናደርስ ወይም ራሳችንን እንድናሰቃይ ያደርጉናል። በውስጣችን የተደበቀ ኔጌቲቭ ስሜት አውዳሚ ይሆናል። የተለያዩ ህመሞች ወይም በሽታ እና አደጋ የሚከሰተው በዚህ መንስኤ ነው። አስተውሉ። አንዳንዴ የስሜት ህመም ደግሞ ባለቤቱ ራሱን እንዲያጠፋ ሊገፋፉት ሁላ ይችላሉ። የዚህን ያክል አስከፊ ነውና ነው። አንድን ሰው እንደምታውቁት እርግጠኛ ሆናችሁ ስትቀርቡት ፍጹም ያልተጠበቀ አይነት ሊሆንባችሁ ይችላል። የዛኔ ከፍተኛ ሐዘን ወይም ድንጋጤ ይፈጥሩባችኋል። ይሁን እንጂ የሌሎችን ማንነት ሳይሆን የራሳችሁን ውስጥ ተመልከቱ። የትኛውንም የሐዘን ስሜት በውስጣችሁ ከተፈጠረ ምናልባት የከረመ የስሜት ህመም እየተቀሰቀሰ ሊሆን ይችላል። ይህም ደግሞ የሚከሰተው በንዴት፣ በትዕግስት የለሽነት ወይም ግልፍተኝነት አማካኝነት ነው። ስለዚህ የተደበቀው የስሜት ህመም ከተኛበት መንቃት ሲጀምር በዚያው ቅጽበት በጥንቃቄ አስተውሉት፣ ተመልከቱ። እንደ ማንኛውም ፍጡር ይህ የስሜት ህመም በህልውና መቆየት ይፈልጋል። ያንን ማሳካት የሚችለው ደግሞ እናንተ ሳታውቁት የስሜት ህመሙን ማንነታችሁን አድርጋችሁ ስትቀበሉትና ስትቀበሉ ብቻ ነው። የዚያኔ ስሜት ህመሙ እናንተን ከመቆጣጠር አልፎ እናንተ ራሳችሁ ይሆናል፣ በእናንተ ውስጥም ይኖራል። ከራሱ ጋር ተመሳሳይ የሆኑ ሐሳቦችን እየተመገበ ስለሚሆን ተጨማሪ ስቃይን በተለየ ቅጽበት በንዴት፣ በቁጣ፣ በሐዘን፣ በጥላቻ፣ በበሽታ እናንተን ላይ ማስከተሉን ይቀጥልበታል። በዚህ መንገድም ከራሱ ከስሜት ህመም ጋር የሚመሳሰል ስቃይን እየፈጠረ ውስጣችሁ ተደላድሎ ይኖራል። የስሜት ህመም ሙሉ በሙሉ ከተቆጣጠራችሁ በኋላ ራሳችሁንና ሌሎች የመጉዳት ፍላጎታችሁን ይጨምራል። ህመምን ከመቀበል ይልቅ በጥንቃቄና በቅርበት የህመሙ መንስኤ የሆኑ ሐሳቦችና ባህሪያታት የስቃያችሁን መነሻና አካሄድ በትክክል ንቃተ ህሊናችሁን ማየት ስትጀምሩ የስቃይ ህመሙ መጥፋት ይጀምራል፣ መውደም ይጀምራል። የትኛውም ሰው በንቃተ ህሊና ላይ ሲደርስ ስቃይን መፈለግ እብደት መሆኑን ይገነዘባል። በሐሰተኛ ማንነታችሁ አሊያም ደግሞ ኢጎ ተብሎ በሚጠራው ጥላ ስር ላይ የተደበቀ የስሜት ህመም አካላችሁ የእናንተን የንቃተ ህሊና ብርሃን መቋቋም አይችልም። ይህ አካል ከእናንተ እይታ በመሰወርና እናንተን ሆኖ በመኖር ሊያሰቃያችሁ አይገባም። የስሜት ህመምን አውጥቶ የመጋፈጥና በብርሃን የማየት ፍርሃት አስወግዱ። ስሜቱን እንዳውሬ ብትፈሩት እንኳን በእናንተ ብርሃናማ ንቃተ ህሊና ፊት መቆም አይችልም። የስሜት ህመምን በጥልቀት መመልከት ስትጀምሩ፣ በህመማችሁ ኢነርጂ ላይ ሙሉ ትኩረታችሁ ስታሳርፉ፣ የዛኔ ህመሙን እንደ ማንነታችሁ መቀበል ታቆማላችሁ። ከህመሙ ጋር ያላችሁ ቁርኝነት ይበጠሳል። በዚህ ደረጃ ላይ ስትገኙ ከፍተኛ የንቃተ ህሊና ስፍራ ላይ ትደርሳላችሁ። ይህንን መገኘት ብዬ ጠራዋለሁ። በዚህ ስፍራ በመገኘታችሁ የስሜት ህመም አካላችሁን ከዳር ሆናችሁ እንደ ምስክር ማየት ትችላላችሁ። የዚያኔ ህመሙ እናንተን መስሎ መኖር ያቆማል። የራሳችሁን ውስጣዊ ብርታት አገኛችሁ ማለት ነው። አስተውሉ። ይህ ማለት አሁናዊ ኃይልን ዘ ፓወር ኦፍ ናው በእጃችሁ አስገባችሁ ማለት ነው። ራሳችንን ከህመምና ስቃይ ጋር አንድ አድርገን ማየታችንን በመረዳት ከእርሱ ጋር ያለንን ቁርኝት ስንሰብር የህመም ስቃይ አካሉ ምን ይሆናል፣ የት ይሄዳል የሚለውን ደግሞ በቀጣዩ እናያለን። የህመም ስቃይ ባለማወቅ ይፈጠራል። አስተውሉ፣ ባለማወቅ ይፈጠራል ነው ያልኳችሁ። ንቃተ ህሊና ደግሞ የህመም ስቃይን የተፈጥሮ ቅርጽና ይዘት ለውጦ ወደ ራሱ ውስጥ ያስገባዋል። ይህንን መርህ ቅዱስ ጳውሎስ እንዲገልጹታል። ማንኛውም ነገር ብርሃን ሲያርፍበት ይታያል። ለብርሃን የተጋለጠ ነገር መልሶ ራሱ ብርሃን ይሆናል። አስተውሉ፣ ለብርሃን የተጋለጠ ነገር መልሶ ራሱ ብርሃን ይሆናል ያለው ቅዱስ ጳውሎስ። ጨለማን መፋለም እንደማትችሉ ሁሉ ከስሜት ህመም አካል ጋርም መታገል አትችሉ። ለመታገል መሞከር ለውስጣዊ ግጭትና ተጨማሪ ስቃይ ይዳርጋል። በትኩረት መመልከት ብቻ በቂና ከበቂ በላይ ነው። የስሜት ህመም አካላችን ከዋናው የህይወት ኃይል ወይም ደግሞ ላይፍ ኢነርጂ ላይ የተቀነሰ ኢነርጂ በውስጡ አለው። ይህ ኃይል በራሱ ላይ መልሶ በመነሳት የህይወት ተጻራሪ ይሆናል። የራሱን ጅራት ለመንከስ እንደሚሞክር እንስሳም ሆኗል። ስልጣኔያችንም ህይወት አፍራሽ የሆነው ለምን ይመስላችኋል? ህይወት አጥፊ ጉልበት ቢሆንም ራሱ የህይወት ኢነርጂ ነው።
ማንነታችሁን ከስሜት ህመም በመነጠል እንደ ምስክር ከዳር ሆናችሁ መመልከት ስትጀምሩ የስሜት ህመም አካሉ ለተወሰነ ጊዜ መስራት ይቀጥላል። ማንነታችሁ እንደሆነ ሊያሳምናችሁ ይሞክራል። ነገር ግን አትመኑ። በዚህ ደረጃ ላይ ሳላችሁ አነስተኛ አካላዊ ህመሞችን ሊፈጥርባችሁ ይችላል።